በዚህ ጊዜ የእሳቷ ወፍ በብረት መረብ ውስጥ ተይዛለች። ሰውየውም ወደ ንጉሱ ሊወስዳት ተዘጋጅቷል። ነገር ግን በዚህ ጊዜ ከወፏ አይን ውስጥ የእሳት ጠብታ ልክ እንደ እንባ ሆኖ ይወርዳል። ከብረት መረብ ውስጥ መውጣት ስላቃታት ደክሟት ራሷን ጥላለች። እሱም አዝኖላት መረቡን ይፈታላታል። አሁን የሰውየው ደግነት የገባት ይመስላል። እሷም ተነስታ ቆማ ደስ በሚያሰኝ እይታ ታየዋለች። እሷም ክንፎቿን ዘርግታ ወደ ሰማይ በረረች። ነገር ግን በምትበርበት ጊዜ ከክንፎቿ ውስጥ አንድ ላባ ተነግላ የሰውየው እጅ ላይ ታርፋለች። በዚህ ጊዜ የእሳቷ ወፍ አመልጠዋለች። ንጉሱ የሰጠውን ቻሌንጅ በስራ ስላልተወጣ ወይም ደግሞ የእሳቷ ወፍ ይዞ ስላልመጣ ንጉሱ ሰውየው ላይ የሞት ፍርድ ፈረደበት። ምንም ያህል ወፏን ይችያት ነበረ፣ መጨረሻ ላይ ነው ያመለጠችኝ ብሎ ብነግራቸው ንጉሱ ግን አላማው ወፏን ማየት ሳይሆን ይህን ሰው የሚገልበትን መንገድ መፈለግ ነበረ። ለማረጋገጫም እንዲሆናቸው የወፏን ላባ ቢያሳያቸውም እነሱ ማመን አልቻሉም ነበረ። ንጉሱም በፍጥነት እንዲገደል ትእዛዝ ሰጠ። ነገር ግን በዚህ ጊዜ ያልተጠበቀ ነገር ይከናወናል። የእሳት ወፍ ላባ እሳት መፍጠር ይጀምራል። ሁሉም ሰዎች ቀና ብሎ ሲያዩ የእሳት ወፍ እየበረረች ነው። ሁሉም ሰዎች በዚህ ጊዜ በጣም ተደንቀዋል። ወፏም እየበረረች መጣ ፎቅ ጫፍ ላይ አረፈች። በፍርዱ ላይ የታደመው ሁሉም ሰዎች ሰውየው ያለውን ሁሉ አምነው አሁን ከሰውየው ጎን ቆመዋል። ንጉሱም አማራጭ ስላጣ ሊገለው የተነሳውን ሰውዬ ራሱን በሰዎች ፊት የክብር ልብስ ያለብሰዋል። ሰውየው ዝና ማግኘቱን ይህ ንጉስ ፈጽሞ አይፈልግም። አሁንም ሌላ ቻሌንጅ ማንም ሊወጣው የማይችለው ወይም ደግሞ ለሞት የሚዳርገውን ሊሰጠው የወሰነ። እሱም የበረዶ ተራራ ጫፍ ላይ የምትኖረው የበረዶማ ልዕልት የምትባለዋን ሴት የንጉሱ ሚስት እንድትሆን ወይም ደግሞ ንጉሱ አገብቷት ንግስት እንደሚያረጋት ነግሯት ይዟት እንዲመጣ ይህን ቻሌንጅ ይሰጠዋል። ነገር ግን በዚህ ጉዞ ላይ ከባድ ለሞት የሚዳርግ ብርድና ሰዎችን የማይምሩ ድቦች ነበሩ። ንጉሱ ልዕልቷን ለማግባት ፈልጎ ሳይሆን ይህ ሰው የሚሞትበትን መንገድ እያመቻቸ ነው። ሰውየውም በሀሳቡ ተስማምቶ ትንሽዬውን አህያ በመጋለብ ወደ ቦታው ገሰገሰ። ነገር ግን እዚያ ሲደርሱ ከፊት ለፊታቸው እንደ አጥር ተራራውን በረዶው ከበውታል። ምን እናርግ ብሎ በማንሰብ ላይ ያሉ የእሳቷ ወፍ ላባ ወደ እሳት ይቀየርና በረዶውን ይበሰዋል። ከዛንም ያቀልጠዋል። የቀለጠውን በረዶ ወደ ውሃው ሲቀየር ይችን ትንሽዬ አህያ ወስዷት ከገደሉ ላይ ይወረውራታል። ሰውየውም ቀስ ብሎ ወደ ውስጥ ገባ። ነገር ግን በዚህ ጊዜ ልዕልቷ እየተኛች ነበረ። ባለ እሳቱ ላባም ፊቷን በመደባበስ ከእንቅልፍ ያነቃታል። እሱም የመጣበትን ጉዳይ ሲነግራት ይህን ከመቀበል ቢሞት እመርጣለሁ ብላለች። ምንም ያህል ሰውየው ንጉስ ቢሆንም አርጅቶ ስለነበረ ነው። እሷም እምቢ በማለት ከገደል ላይ ራሷን ትወረውራለች። ሰውየውም እሷን ለማዳን አብሮ ይወረወራል። በሚያስደንቅ ሁኔታ በዚህ ጊዜ ይቺ ትንሽ አህያ በመብረል ታድናቸዋለች። ሰውየውም ልዕልቷን ሴት ይዞ ወደ ንጉሱ ይሄዳል። ነገር ግን ልዕልቷ ንጉሱን ለማግባት አንድ ከባድ ምክንያት አቀረበች። እሷም እንዲያገባ ከፈለክ እኔ የምፈልገውን ቀለበት ታረግልኛለህ ብላለችው። ቀለበቱ ውቅያኖስ ውስጥ በሚገኘው በትልቁ በአሳ ነባሪ ተውጧል ብላ ትነግራቸዋለች። ንጉሱም በዚህ ጊዜ በጣም ተደሰተ። ምክንያቱም ቻሌንጅ ወይም ደግሞ ስራውን ለዚህ ሰውዬ ከሰጠው በምንም ታምር ከዚህ አሳ ነባሪ ሆድ ውስጥ አውጥቶ በህይወት ተመልሶ ይመጣል ብሎ ስላላሰበ ነው። አህያዋን ገልቦ ወደ ቦታው በመሄድ ላይ ያለ በድንገት ይወድቃል። ነገር ግን የአህያዋን እግር በመያዝ ወደ ውሃ ከመስመጥ ይተርፋል። አሁን ቦታው ላይ ደርሷል። ነገር ግን አሳ ነባሪው በብረት ወጥመድ ተጠምዷል። አሳ ነባሪው ምንም ያህል ግዙፍ ቢሆንም በወጥመዱ ምክንያት መንቀሳቀስ እንኳን አልቻለም። ግራ ገብቶት እንባ ከአይኑ ውስጥ ይወርዳል። ነገር ግን ሁለቱ በዚህ ጊዜ የረጠበው ልብሱ እንዲደርቅ ሁለት ሆነው ልብሱን እያጠማዘዙ ነው። ሰውየውም ይሄን አሳ ነባሪ ነፃ ማውጣት አለብን ብሎ አለ። አህያዋን በሰውየው ሀሳብ ተስማማች። እነሱም አየር ላይ በመብረር በፍጥነት በአሳ ነባሪው አፍንጫ ውስጥ በማድረግ ወደ ውስጥ ገቡ። አሁን ቀለበቱን እየፈለጉ ነው። ነገር ግን የአህያዋ ክንፍ የአሳ ነባሪውን አፍንጫ ውስጠኛውን ክፍል ይጭረዋል ወይም ደግሞ ይጋጫል። በዚህ ጊዜ አሳ ነባሪው ይረበሻል። ለማስነጠስ ከፍ ሲል ተጠምጥሞበት የነበሩን ሁሉም ብረቶችን ከላዩ ላይ ይበጣጥሳል። ከዛም ነፃ ሆነ። ምንም ሳያገኙ ቢወጡም ነገር ግን ስራቸው ከንቱ አልቀረም። ባለ 8 እግር የባህር እንስሳ በላዩ ላይ ዲያመንድ ያለውን የሚፈልጉትን ቀለበት ይዞ ከተፍ አለ። ቀለበቱ የተላከውን ራሱንም ቢሆንም ነገር ግን ይህ ሰውዬ ለንጉሱ ለመስጠት አመነታ። ምክንያቱም ንጉሱ ይሄን ቀለበት ካረገላት የማታገባበት ምክንያት ምንም የለም ብሎ ስላሰበ ነው። እሱም ለሷ ጥሩ የሚሆነውን ነገር መስራት አለብኝ ብሎ አለ። በፍጥነትም ቀለበቱን ይዞ ወደ መጣበት ተመለሰ። ምሽት ላይ አጥር ላይ በመዝለል ጣራው ላይ እየሄደ እሷ ወዳለችበት እያመራ ነው። ምክንያቱም እሱ እሷን ለማስኮብለል ስለፈለገ ወይም ደግሞ እሷን ይዟት ሊጠፋል ስለሆነ ነው። በዚህም ጊዜ የንጉሱ ሰዎች እሱ ተደብቆ ወደ ልዕልቷ ቤት እያመራ እንደሆነ ያዩታል። ሁለቱ ሳይገናኙ በፊት ለማስቆም እየሮጡ ነው። ንጉሱም ሁኔታው ልክ አለመሆኑን አውቀው መሳሪያውን ይዞ እየሮጠ ወጣ። ከፍ ብሎም ጣራዮቹ ላይ ሳይ እቺ ትንሽዬ አህያዋን ያያታል። እሱም በያዘው መሳሪያ ይመታታል። ከዛን ከፎቅ ላይ ትወድቃለች። ነገር ግን በዚህ ጊዜ ልዕልቷ ሴት ለንጉሱ ዘላለማዊ ሕይወቷን ትነግረዋለች። በዚህ ጊዜ የንጉሱ ምክትል ይመጣና ለንጉሱ ሐሳብ አቀረበለት። በቀጣዩም ቀን በቤተ መንግስቱ በር ፊት ለፊት ትልቅ 3 የብረት ማሰሮችን ወደ ውጭ ያወጣሉ። አንደኛው ውስጥ የፈላ ውሃ ሲኖር፣ ሁለተኛው ማሰሮ ውስጥ ደግሞ ሰውን ወደ በረዶ ሊቀይር የሚችል ቀዝቃዛ የባህር ውሃ አለ። ሶስተኛው ማሰሮ ውስጥ ደግሞ መርዛማ ወተት አለ። ንጉሱም በእነዚህ 3ቱ ማሰሮች ገብቶ የወጣ ሰው ዘላለማዊ ሕይወት ያገኛል ብሎ አላቸው። ንጉሱም ሰውየውን ወደ አንደኛው ማሰሮ ወረወረው። ልዕልቷን በፍጥነት ቀለበቱን አውልቃ እሱ ወደ ያለበት ማሰሮ ወረወረች። እሱ ምንም ሳይሆን ከማሰሮ ውስጥ ዘሎ ወደ ላይ ተወረወረ። ወደ ታች ሲመለስም ሁለተኛው ማሰሮ ውስጥ ገባ። ነገር ግን በዚህ ጊዜ ባላይ እሳቱ ላባ በፍጥነት ሰጥሞ ሲገባ በረዶው ቀልጦ ሰውየው ወደ ላይ ተወረወረ። ነገር ግን ሲመለስ ሶስተኛው ማሰሮ ውስጥ ነበር ራሱን ያገኘው። ከዚህኛው መርዛማ ማሰሮ የሚያሰጠው ምንም ነገር የለም። በዚህ ጊዜ ልዕልቷም ግራ ገብቷ
ተስፋ ቆርጣለች። እዛ የታደሙ ሰዎችም ሰውየው ሞቷል ብሎ ተስፋ ቆረጡ። በዚህም ቅጽበት ነጭ ነገር ከሰማይ ወርዳ ወደሱ መጣች። ይቺም ነጭ ነገር እፍዬ ገላ ነበረች። ልክ የወተቱን መርዝ ስትነካው ልክ እንደ እሳቷ ወፍ መስሎ ከእንደገና ተወለደ። ይህቺ አህያውን ተመልሳ የዓለሙን ጫፍ እስከ ጫፍ ሮጠች። ሕይወቷን አድርጋ ላይ ጥላ ሕይወትና ሞት ያለውን አበባ ለዛ ዓለም አመጣች። ንጉሱም የወረወረው ሰውዬ ከወጣ በኋላ ዘላለማዊ ሕይወት ማግኘቱን አይቶ አውላልቆ ወደ ማሰሮው ተወረወረ። በአረፋ ወጥመድ ተይዞ ወደ ሰማይ ተንሳፎ ሄደ። ህዝቡም ለሰውየው እውቅናን ሰጡት። እሱም የአገሪቷ ንጉስ ሆነ። ልዕልቷንም አገባ። የፊልሙ ርዕስ አፖን ደ ማጂክ ሆርስ ይባላል። ኮሜንት ላይ የምትፈልጉትን ፊልም ጻፉልኝ። እኔ ሙሉውን በአንድ ቪዲዮ ሪቪው አደርግላችኋለሁ። ቪዲዮን ከወደዳችሁት እቺ ምልክት አስቀምጡልኝ። ሰላም ሁኑ።